እግዚአብሔር አባቱ ስለረዳና ስላገዝከን እናመሰግናለን። አባቱ አንተ ተባረክ። ቀሪ ጊዜያችንን አንተ ተረከበው በጌታ በኢየሱስ ስም አሜን። አሁን ደግሞ ከእይታችን ጋር ጌታ እናመልከዋለን። እግዚአብሔር ስም የተባረከ ይሁን። በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ መሳዬ ባለበት ያለፈ ሰላሜ መገኘት ነው ያማረኝ። በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ደስታዬ ባለበት ያለፈ ሰላሜ መገኘት ነው ያማረኝ። የእግዚአብሔር ስም የተባረከ ይሁን። አሁን ደግሞ በእግሮቻችን ቆመን ደስ እያለን ይኖላል ተገናኝተን ክብረ ሰማያትን ሸፍኗል፣ ምስጋና ምድር ሁሉ ሞልቷል። ውበት እንደ ፀሐይ ያበራል። አቤት አቤት ለእግዚአብሔር ያለ ማዳን፣ አቤት አቤት ለኢየሱስ ያለ ማዳን። ክብር ሰማያትን ሸፍኗል፣ ምስጋና ምድር ሁሉ ሞልቷል። ውበት እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት 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 እንደ ኢየሱስ ያለ ማን። ክብር ሰማያትን ሸፍኗል፣ ምስጋና ምድር ሁሉ ሞልቷል። ውበት እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት 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 እንደ ኢየሱስ ያለ ክብር ሰማያትን ሸፍኗል፣ ምስጋና ምድር ሁሉ ሞልቷል። ውበት እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ ኢየሱስ ያለ ማን ነው? እግዚአብሔር የእግዚአብሔር ስም የተባረከ ይሁን። እሺ አሁን ደግሞ በጊዜ ነውና ሁላችንም የሐዋርያት ሥራ ምዕራፍ 2 ቀጥሎ እንደምናወራው
ሃምሳ የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገትም እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም በነበሩ ቤት ሁሉ ሞላው። እንደ እሳት ተከፋፍለው ልሳኖች ታዩአቸው። በእያንዳንዱም ላይ ተቀምጠው በሁሉም መንፈስ ቅዱስ ሞላባቸው። ወደ ስም ይናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመር። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሃምሳ የተባለ እግዚአብሔር ይባርክልን። አሁን ደግሞ በእግሮቻችን ቆመን አባታችን ጸሎት ጨርሰናል። አባታችን ሆይ በሰማያት የምትኖር ሰላም የተባባላችሁ ወደ የቤታችሁ ብቻዬን ጉድ እያልኩኝ እላለሁ እንጂ እዚህ ቤት እንደፈረደባት የዚህ ድራይደር ቤቷን ሆኗል። ኧረ አለ ማን ነው? በለጥ አበሩ ነኝ ነኝ በለጡዬ። ወይ አበሩ ነሽ እንደ መጣሁ ወይ ስራ ይዤ ነው። ቁጭ በይ። ወይ አበሩዬ መጣሽ እንዴ? እንደለመደብሽ እዛ ድረሽ ሄድሽ መሰለኝ። ኧረ አለ እኮ መጣ ቤት ውስጥ ከልጆች ጋር ጸሎት ታደርጋላችሁ? ስንበላ እንጸልያለን። ከዛ ላይ ከምግብ ውጭ እንዲቋም ያደርጋችሁ ከልጆች ጋር ቤት አንቺ እኮ ተጫዋች ነሽ። ኑሮ ቤት ፋታ ሰጥቶን ነው እስኪ ንግግራት የምናደርገው። እኔው አንዴ ስራ አንዴ ምን ስል ደግሞ ይመጣለሁ። ልጆቼንም ጸልዩ ብላቸው አልሰማንም። ሂዱ ጸልዩ ብላቸው መራገጥ ነው ስራቸው። እነሱ ስራ የላቸው። እኔ በስራ ደክሜ መጥቼ ቅድሜን ነው የምተኛው። እነሱ ግን አልሰማንም። እንግዲህ ፈጣሪ ቃልም እንደሚለው እርዱ እላቸዋለሁ ነው እንግዲህ ሻይ ታውቃለሁ። እስኪ አንቺ ታያቸው እሺ ካሉሽ። አይ በለጡ ያንቺ ማታመጪው የቃል አይነት የለም። ግን ከእግዚአብሔር ቃል ስፍራ እንድላንብብልሽ ምሳሌ ቁጥር 23 ከምዕራፍ 23 ከቁጥር 29 ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ምሳሌ ቁጥር 22 ምሳሌ ምዕራፍ 22 ከቁጥር 6 ምን ይላል መሰለሽ? ልጅን በሚሄድበት ይላል። ለወላጆች አንድ ጥያቄ አለ። ልጆች አንቺ በለጡ ልጆቻችሁ ብዙ ጊዜያቸውን የት ነው የሚያሳልፉት? ቤት፣
ቸርች፣ ትምህርት ቤት? ያው መልሱ ቀላል ነው። ብዙ ጊዜያቸውን የሚያሳልፉት ቤታቸው ውስጥ ነው። ስለዚህ በልጆች መንፈሳዊ ሕይወት እድገት ሰፊውን ቦታ ወላጆች መያዛቸው እውነት ነው። ስለዚህ በቤት ውስጥ ከልጆች ጋር መጸለይ፣ ቃሉን ማንበብ፣ አምልኮ መለማመድ በልጆች መንፈሳዊ ሕይወት እድገት ወሳኙ ምዕራፍ ነው። ስለዚህ ዛሬ ልጆቻችንን ከመራን ነገ የሀገር መሪ፣ የቸርች፣ የቤተ ክርስቲያን መሪ ሆነው በምሳሌነት ይገለጣሉ። ጌታ በነገር ሁሉ ይርዳል እና የበለጡ የላንቺ ትጸልያለሽ። ለምን አንድ ላይ ነው? እሺ ሄዳለሁ። ያዥ ከእንግዲህ ቸርች መቅረት